ሰላም የጃጊሶ ቤተሰቦች ዛሬ በዚህ በሁለተኛው የዩቲዩብ ቻናላችን ላይብሬሽን የተሰኘ ፊልምን ባጭሩ አስቃኛችኋለሁ። ስለ ፊልሙ ምንም ማለት አልፈልግም። በጣም ተመችቶኛል። እናንተም በጣም እንደሚመቻችሁ አልጠራጠርም። በተለይ በዘጠናዎቹ አስተማሪዎች ረበሻችሁ ብለው አፈር ከደም የሚያስበሏችሁ ተማሪዎች ከነበራችሁ በጣም ትወዱታላችሁ። ስለዚህ ፊልሙን ከመጀመሪያ በፊት ለቅልጥፍና ይህን ቪዲዮ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ እንጀምር። ይህ ፊልም በባንኮክ የሚገኝ ፓልትና የሚባል ትምህርት ቤት ታሪክ ነው። ትምህርት ቤቱ በባንኮክ ውስጥ በጣም ጥብቅ የሆነ ሕግ ያለበት ሲሆን ብዙ ሰዎች በጣም ያፈነገጡና የተበላሹ ተማሪዎች እንኳን ሳይቀሩ ወደዚህ ትምህርት ቤት ከመጡ ይለወጣሉ ብለው ያወራሉ። ትምህርት ቤቱ በአጠቃላይ ተማሪዎቻቸው ዘወትር ሊከተሏቸው የሚገቡ 427 ሕጎችን አርቅቋል። ሕጎቹ በጣም ብዙ ከመሆናቸው የተነሳ አንድ ሙሉ መጽሐፍ ተዘጋጅቶለታል። እነዚህን ሕጎች በስህተት እንኳን የጣሰ ተማሪ በጣም ከባድ የሆነ ቅጣት ከመቀጣቱ የተነሳ ሊሞት እንኳን ይችላል። ተማሪዎችም ትምህርት ቤቱን በጣም የሚፈሩትና ሕጎቹንም እንደ ፈጣሪ ቃል የሚከተሉት በዚህ የተነሳ ነው። ስለ መምህራኖቹ ደግሞ ስነግራችሁ ሁሉም ሲበዛ ልበቢስ፣ ግትርና ጨካኞች ናቸው። ተማሪዎችን ማሰቃየት ይወዳሉ። ለዚህም ነው ትምህርት ቤቱ ቆሌ ራቀውና እንደ ድሮ ዘመን ጥቁር በነጭ ሆኖ ፊልማችንን የሚያስቃኘን። በሁሉም አእምሮ የተሳለውም በዚህ መልኩ ነው። በትምህርት ቤቱ ውስጥ ማንኛውም ደማቅ ከለር ያላቸው ነገሮችን ማምጣት ከሕጎቹ ጋር ስለሚቃረን ያስቀጣል። ነገር ግን ርዕሰ መምህሩ ብቻ ነው በተለየ መልኩ ደማቅ ቀለም ያለውን ማንኛውንም ልብስ መልበስ የሚፈቀድለት። እዚህም ጋር ናኖ የምትባል አዲስ ሴት ተማሪ ወደ ትምህርት ቤቱ ትመጣለች። ናኖ ብዙ ጊዜ ፈታ ማለትና መዝናናትን ትወዳለች። ነገር ግን ወደ ትምህርት ቤቱ በር ገና እንደገባች ሁሉም ነገር እንደ ድሮ ጊዜ ብላክና ዋይት መሆኑን አስተዋለች። ናኖ ወደ ክፍል እንደገባችም አስተማሪዋ ራሷን እንድታስተዋውቅ እድል ትሰጣታለች። ናኖም መምህሯን በመታዘዝ ለአዲሶቹ የክፍል ጓደኞቿ ሰላም ናኖ ባላለው አለቻቸው። ተማሪዎቹ ግን በስሱ ነበረ ፈገግ ብቻ ያሉላት። በመቀጠልም ትምህርት እንደጀመረ ናኖ ሄዳ ምስኪን ከምትመስል ሴት ልጅ አጠገብ ሄዳ ተቀመጠች። ናኖ ልጅቷን ለማነጋገር ስትሞክር ልጅቷ ግን ምንም መልስ አልሰጠቻትም። ከተወሰኑ ጊዜ በኋላ ናኖ ቦርሳዋን ልክ እንደከፈተች ድንገት ሊፕስቲኳ ወደቀባት። የሊፕስቲኩም ቀለም ደማቅ ቀይ ነበረ። ማንኛውም በቀለማት ያሸበረቀ ነገር ወደ ትምህርት ቤቱ ማምጣት ደግሞ ሕጎቹን መተላለፍ ነው። ሁሉም ተማሪዎች የሊፕስቲኩን ቀለም ቢያስተውሉም እንደ ዕድል ሆኖ ግን መምህሯ ሳታየው በፍጥነት ታነሳዋለች። በውስጧን ፈጣሪዋን እያመሰገነች ሊፕስቲኳን ወደ ቦርሳ ውስጥ ታስገባለች። ከተወሰነ ጊዜ በኋላም የትምህርት ቤቱ የግብረ ገብ መምህርት ዋና ኃላፊ ወደ ክፍሉ ትመጣለች። ስሟም ሊዛ ሲሆን በጣም አምባገነንና ጨካኝ የሆነች ሴት አስተማሪ ነች። ተማሪዎቹ ይህችን አስተማሪ በጣም ከመፍራታቸው የተነሳ በፍርሃት ሱሪያቸው ሊረጥብም ይችላል። ሊዛ የልጆችን ቦርሳ ለመፈተሽ ነበረ ወደ ክፍላቸው የመጣችው። መምህርቷ ሁሉንም ፈትሻ ልክ የናኖ ተራ እንደደረሰ ናኖ ቦርሳዋን ለማስፈተሽ ፈቃደኛ አልሆንም ትላለች። ምክንያቱም ደግሞ የግል ሚስጥሬን ለማንም ሰው አላሳይም በማለት ነበረ የሞገተቻት። ነገር ግን ሊዛ የናኖን ቦርሳ በጉልበት ነጥቃት መፈተሽ ትጀምራለች። ሁሉም ተማሪ ሊዛ የናኖን ሊፕስቲክ ታገኛለች ብለው በፍርሃት እየተንቀጠቀጡ ነበረ የሚጠባበቁት። ነገር ግን ናኖ ሊፕስቲኳን ሌላ ቦታ ደብቃ ስለነበር ሊዛ ከቦርሳዋ ውስጥ ምንም ነገር ልታገኝ አልቻለችም። ስለዚህ ናኖ በራስ መተማመኗን የሚያሳይ ደማቅ ፈገግታ ስታሳይ፣ ሊዛ ደግሞ ከክፍሉ ወጥታ ትሄዳለች። ከዚህም ቅስፈት በኋላ ናኖ ትክክለኛ ማንነቷን ለኛ መግለጽ ትጀምራለች። ይህም ማለት ወደዚህ ትምህርት ቤት የመጣችበት ምክንያት የትምህርት ቤቱን አጠቃላይ ሕግጋቶች ሙሉ በሙሉ ለመቀየርና መምህራኖቹን በተማሪዎች ላይ የሚያሳዩትን አምባገነንነትን ለማስቀረት ነው። ናኖ የመማርና አዳዲስ ጓደኞችን የማፍራት ምንም አይነት ፍላጎት የላትም። ዓላማዋ መምህራኑን መቅጣት ብቻ ነው። እዚህም ጋር ናኖ በሁሉም ተማሪዎች ፊት ሊፕስቲኳን አውጥታ መቀባት ትጀምራለች። ተማሪዎችም ለመጀመሪያ ጊዜ የትምህርት ቤቱ ሕግ ሲጣስ ተመልክተው በጣም ተገረሙ። በሚቀጥለው ትዕይንት ላይም ናኖን በካፌቴሪያ ውስጥ ተቀምጣ እንመለከታታለን። ከልጃገረዶቹ መካከል አንደኛዋም ናኖን በትምህርት ቤት ውስጥ ስትኖሪ በጣም መጠንቀቅ አለብሽ ብላ በማስረዳት ከጥቂት ቀናት በፊት ሁለት ተማሪዎች ሕጉን ሲጥሱ አስፈሪ በሆነ ክፍል ውስጥ ተዘግቶባቸው ለ3 ቀናት ነበረ ሲሰቃዩ የቆዩት ብላ ታስጠነቅቃታለች። ናኖ ግን ይህን ሁሉ ነገርም እየሰማች ምንም አይነት ፍርሃት አይስተዋልባትም ነበር። ጭራሽ ባስ ብሎ ሳቋን ለቀቀችው። በዚህ መሃልም ድንገት ሊዛ ወደዚህ ትመጣና የናኖን ቀይ ሊፕስቲክ የተቀቡ ከንፈሮቿን ትመለከታለች። ከዚያም ሊፕስቲኳን በግድ ትጠርግባትና አንድ ቅጣት ትጥልባታለች። ቅጣቱም ናኖ በመጽሐፉ ውስጥ የተጠቀሱትን አጠቃላይ ትምህርት ቤቱን ሕጎች በጠራራ ፀሐይ ቆማ ማንበብና መሸምደድ አለባት። በዚህም ጊዜ ተማሪዎች ከትምህርት ቤቱ መግቢያ በር ቆመው ይመለከቷትና ይጠብቋት ነበር። ናኖ ደግሞ እያንዳንዱን ሕጎች ጮክ ብላ እያነበበች መሳቅ ትጀምራለች። ብዙ ተማሪዎችና አስተማሪዎችም ናኖን እንደዚህ ስታደርግ በአግራሞት ቆመው ይመለከቷታል።
ከዚያም ሊዛ ልክ ወደ ሜዳ እንደመጣች ናኖ መጽሐፉን በፊት ለፊቷ በላይተር ለኩሳ አቃጠለችው። ይህንንም ተመልክተው አጠቃላይ የግቢው ተማሪዎች ናኖማ አብዳለች ብለው ማሰብ ጀመሩ። ነገር ግን ናኖ እያላገጠች መጽሐፉን ማቃጠል አይቻልም የሚል መመሪያ በመጽሐፍ ውስጥ አላገኘም፣ ለዛ ነው ያቃጠልኩት ትላቸዋለች። ከዚያም ናኖ ተይዛ ወደ አስፈሪው ክፍል ትወሰድና 2 ስፒከሮች ካጠገቧ ይቀመጣሉ። በእነዚህ ትላልቅ ስፒከሮችን በኩል አጠቃላይ የመጽሐፉ ህግጋቶች በከፍተኛ ድምጽ ይከፈቱላታል። ናኖ ግን ስፒከሩ በጣም እየጮህባትም እንኳን በዚያ ተቀምጣ ፈታ በማለት በራሷ ዓለም እየሳቀች ትደሰታለች። ቀጥሎ በዚያው ቀን ናኖ በፀጉሯ ላይ አረንጓዴ ሪቫን አስራ ወደ ክፍሏ ትመለሳለች። ይህም አረንጓዴ ሪቫን የትምህርት ቤቱን ህግ እንደተቃወመች የሚያሳይ ድርጊት ነበር። ተማሪዎቹ ናኖ በፍጥነት ከመቀጫ ክፍሉ መመለሷን ተመልክተው በጣም ተገረሙ። በመቀጠልም ለሁሉም ተማሪዎች አጠቃላይ 427 ህጎችን በቃሏ እንደያዘች ትነግራቸዋለች። የመቅጫ ክፍሉም በጭራሽ አስፈሪ እንዳልነበርና ሁሉም ተማሪዎች አንድ ላይ ሆነው ህጎቹን ቢጥሱ በዚያ ክፍሉ ውስጥ ተሰብስበው ፓርቲ በማዘጋጀት ሊዝናኑና ሊደሰቱ እንደሚችሉ ታሳውቃቸዋለች። ሁሉም ተማሪዎች የምትናገረውን ነገር በደንብ አድርገው ተመስጠው ነበር የሚያደምጧት። በዚህም ጊዜ ሊዛ ድንገት ትመጣና ናኖን እዚያ ክፍል ውስጥ ተቀምጣ በማየቷ በጣም ደነገጠች። ምክንያቱም ናኖን ከአስፈሪው ክፍል እንድትለቀቅ ያደረገችበትን ወይም ያዘዘችበትን ጊዜ ልታስታውሰው አልቻለችም። ይሁን እንጂ ሊዛ ለናኖ ህጎቹን በደንብ እንድትከተል አስጠንቅቃ ትነግራታለች። ነገር ግን ናኖ በምላሹ ይህ ትምህርት ቤት በጣም ከንቱ የሆነ ህግ ነው ያጸደቀው ስትል ትመልስላታለች። ሊዛም በድጋሚ ናኖን በይበልጥ ለመቅጣት ወደ አስፈሪው ክፍል መልሳት ወስዳታለች። ልክ ወደ ክፍሉ እንዳስገባቻትም ሊዛ በአይኖቿ ላይ ብልጭ ድርግም የሚል መብራት ታበራባትና ህጎቹን ደጋግማ እንድትላቸው ትጠይቃታለች። ይህም ቅጣት በእንዲህ መልኩ ቀኑን ሙሉ ይቀጥላል። በቀጣይ ቀንም ናኖ ወደ ክፍሏ ትመለሳለች። በዚህም ጊዜ ደግሞ ፀጉሯን ሐምራዊ ቀለም ተቀብተው ነበር። አሁን ላይም ብዙ ልጆች በእሷ ዙሪያ መሆኑን መርጠውታል። ምክንያቱም ቀስ በቀስ ለዚያ ክፍል ያላቸውን ፍርሃት ከውስጣቸው እያጠፋችላቸው ነው። በዚህም የተነሳ ናኖ ተልኮዋ ቀስ በቀስ እየተሳካላት መጥቷል። በዚህም ጊዜ ሊዛ ድጋሚ መጥታ ወደ አስፈሪው ክፍል ይዛ ትሄድና ተጨንቃ ምንድነው የምትፈልጊው ብላ ትጠይቃታለች። በዚህም ጊዜ ናኖ ጮክ ብላ መሳቅ ትጀምርና ለሊዛ የትምህርት ቤቱ አጠቃላይ ስርዓት እንዲለወጥና ተማሪዎችም እንዳያደርጓቸው የሚከለከሉ ህጎች እንዲወገዱልኝ ይፈልጋሉ ብላ ትነግራታለች። ሊዛም ይህንን ስትሰማ በጣም ተናደደች። ናኖን ለመቅጣት ከብረት በተሰራ ፒንሳ መሳይ መቆንጠጫ ምላሷን ስባ ቆረጠችው። ይሁን እንጂ ናኖ በዚህ ህመም ውስጥም ሆና መሳቋን አላቆመችም ነበር። በኋላም ላይ ሊዛ በቢሮዋ ተቀምጣ ስለ ናኖ እያሰበች ስትጨነቅ ዩሪ የተባለች አዲስ ተማሪ ልታገኛት ትመጣለች። ከዚያም ለሊዛ ከዚህ በፊት እሷና ናኖ በአንድ ትምህርት ቤት ተምረው ስለነበር ናኖን በደንብ አድርጋ እንደምታውቃት ከነገረቻት በኋላ በደንብ አድርጋ ማስተካከል እንደምትችልም በመጥቀስ የተማሪዎች ዋና ተቆጣጣሪ አድርጋ እንድትሾማት ትጠይቃታለች። ነገር ግን ሊዛ በፍጹም ልታምናት አልቻለችም። በዚህም ጊዜ ዩሪ ስልኳን አውጥታ ተማሪዎች በግሩፕ ቻት የትምህርት ቤቱን ህግጋቶች ስለመጣስና በጋራም ፓርቲ ስለማዘጋጀት ያወሩበትን መልእክቶች ታሳያታለች። እሷም በሐሰተኛ ፕሮፋይል ግሩፑን ተቀላቅላ የቡድኑን አጠቃላይ ልጆች ሐሳባቸውን እንደምትከታተል ታሳውቃታለች። በዚህ ሰዓት ሊዛ በጣም ተገረመችና የተማሪዎች ዋና ተቆጣጣሪ አድርጋ ልትሾማት ወሰነች። በሚቀጥለው ትዕይንት ላይም የትምህርት ቤቱን ህጎች የሚቃወሙ አጠቃላይ ተማሪዎች ተንበርክከው ሲቀጡ እንመለከታለን። አንዷን መምህር ሌሊቱን ሙሉ ከቦታቸው ንቅንቅ እንዳይሉ በመጠበቅ እንድትቆጣጠራቸው ትታዘዛለች። ከጊዜያት በኋላም ደግሞ ዩሪ ከሊዛ ዘንድ በይበልጥ እምነት እያገኘች ትመጣና ብዙም ሳይቆይ ወደ ቢሮዋ የመግባት እድሉን ታገኛለች። ከዕለታት አንድ ቀን ወደ ሊዛ ቢሮ በመግባት የተወሰኑ ሚስጥራዊ ሰነዶችን ሰርቃ መመልከት ትጀምራለች። ከዚህም ትዕይንት የምንረዳው ታዲያ ዩሪን ብትሆን ወደ ትምህርት ቤቱ የመጣችው የሆነ ዓላማና እቅድ ይዛ ነው። ቀጥሎም ናኖ ወደ ክፍሏ መመለሷንና ከጥቂት ቀናት በፊት ምላሷን በፒንሳ ተቆርጣ ብትጎዳም አሁን ድረስ ግን መናገር መቻሏን በፈገግታ ልታሳውቀን ስትሞክር እንመለከታታለን። ወደ መቀመጫዋም ስትጠጋ ከባድ ሚስጥር የያዘ በቀይ ሪቫን የተጠቀለለ ፖስታ ታገኛለች። ከዚያም ናኖ ፈገግ ትልና ፖስታውን በደስታ ትከፍተዋለች። እዚህም ጋር ናኖ ብዙ ፖስተሮችን በቅፏ ይዛ ስትንቀሳቀስ እንመለከታታለን። በመቀጠልም ከኮሪደሩ አካባቢ ስትጓዝ ዩሪ ልክ ፖስታው የታሸገበትን አይነት ቀይ ሪቫን በፀጉሯ ላይ አድርጋ ትመለከታታለች። ይህም ማለት ፖስታውን የላከችው እሷ ናት ማለት ነው። ብዙም ሳይቆይ ናኖ ወደ ላይኛው ፎቅ ትሄድና ፖስተሮቹን መለጠፍ ትጀምራለች። ሊዛም በፍጥነት ወደዚያ መጣ ይህንን ነገር አቁሚ ብላ ታስቆማትና ፖስተሮቹ የያዙት ሐሳብ ምንድነው ብላ ትጠይቃታለች። ናኖም ቆፍጠን ብላ በትምህርት ቤት ውስጥ ስለተፈጸሙት አጠቃላይ ሙስና ተግባሮች የሚያጋልጥ መረጃዎችን እንደያዘ በፈገግታ ታሳውቃታለች። በመቀጠልም ትምህርት ቤቱ የተሻለና ምቹ እንዲሆን ለማድረግ መንግስት በየዓመቱ በሚሊዮን የሚቆጠሩ ገንዘቦችን ለትምህርት ቤቱ እንደሚሰጥ ነገር ግን 5% የሚሆን ገንዘብ እንኳን
በትምህርት ቤቱ የመማሪያ ቁሳቁስ ማሟያ ላይ እንደማይውል፣ ትምህርት ቤቱ ግን አሁን ድረስ በጣም ቀፋፊና ክፍሎቹ ምንም ጥቅም የማይሰጡ መሆናቸውን፣ የምግብ ቆሻሻነቱ ደግሞ ለመግለጽ ቃላት የሚያጥረው አይነት እንደሆነ ትነግራታለች። ይህንንም ከተናገረች በኋላ የትምህርት ቤቱ መምህራኖች በሙሉ ገንዘቡን ወደ ራሳቸው ኪስ እያስገቡ እንደሆነ በግልጽ ያሳያል ትላታለች። ሊዛ ይህን ሁሉ ነገር ስትሰማ በንዴት ፖስተሮቹን ከእጇ ላይ ለመንጠቅ ስትሞክር ናኖም ላለመስጠት መታገል ትጀምራለች። በአቅራቢያቸው ደግሞ ከአንድ ጥግ ላይ ዩሪ ተደብቀው ሁሉንም ነገር በስልኳ እየቀረጸች እንመለከታታለን። ከቆይታ በኋላም ዩሪ ወደ እነሱ መታ ናኖን ከፎቁ ደረጃ ላይ ወደ ታች ገፍትራ በመጣል ህይወቷን እንዲያልፍ ታደርጋለች። ሁሉም የትምህርት ቤቱ ተማሪዎች ናኖን በእንዲህ አይነት ሁኔታ ስትሞት ተመልክተው በጣም ደነገጡ። ቀጥሎም ዩሪ ሁሉም ተማሪዎች ስለ መምህራኑ ብልሹ ተግባር በግልጽ እንዲያውቅ ሁሉንም ፖስተሮች ወደ ታች ተበታትናቸዋለች። የቀረጸችውንም ቪዲዮ በግሩፕ ቻታቸው ላይ ተፖስተዋለች። ይህንንም ያደረገችው ሊዛ ለናኖ ሞት ተጠያቂ እንደሆነች ሁሉም ሰው እንዲያውቀው ነበር። ይሁን እንጂ የዩሪ እቅድ ግን አልተሳካም። ነገር ግን ተማሪዎቹ የተበተኑትን ፖስተሮች ካነበቡ በኋላ ቪዲዮንም ተመልክተው ቁጣቸውን መቆጣጠር አቃታቸው። ሁሉም ተማሪዎች ተባብረው መምህራኑን በንዴት ማሳደድ ጀመሩ። ሲደርሱባቸውም ሊዛንና ሌሎች መምህራኖችን አስተኝተው መቀጥቀጥ ጀመሩ። በመቀጠልም ሁሉንም መምህራን ይዘው ወደ ትምህርት ቤቱ ዋና አዳራሽ ይመጣሉ። ዩሪም ወደፊታቸው ቀርባ ከዚህ በኋላ ማንኛውም ተማሪ የትምህርት ቤቱን ሕጎች እንዲከተል አይገደድም በማለት ታሳውቃቸዋለች። በተቃራኒው ለዓመታት ተማሪዎችን ብቻ ሲያሰቃይ የቆየው የትምህርት ቤቱ ሕግ አሁን መምህራኑ እንዲከተሉትና እንዲተገብሩት ይደረጋል። አይሁንም የሚሉ ከሆነም በተማሪዎች ላይ ለዓመታት ሲተገብሩት የቆዩትን ቅጣት መልሰው እነሱ እንዲቀጡት እናደርጋለን ትላቸዋለች። በመቀጠልም ለሁሉም መምህራኖች ወረቀት በማቅረብ ወንጀላቸውን እንዲናዘዙ ማፋጠጥ ይጀምራሉ። ሁሉም መምህራን የሰሩትን ወንጀሎች አንድ ባንድ በጽሁፍ ሲያሰፍሩ፣ ሊዛ ግን ሞቼ ልገኝ እንጂ በፍጹም ምንም ነገር አልጠቅስም ትላቸዋለች። በዚህም ጊዜ አጠቃላይ ተማሪዎች በእሷ ላይ በጣም ተናደዱባት። ከመካከላቸው አንዱም ሊዛን አንቆ ማስገደድ ጀመረ። ነገር ግን በዚህ ግርግር መሃል ሊዛ ትንፋሿ ይቆራረጥና መተንፈስ አቅቷት ህይወቷ ያልፋል። የቆሙ ተማሪዎችም ሊዛን ሞታ ሲመለከቱ ወዲያው ሁሉም ተማሪ ሊዛን አንቆ ሲያስገድድ የነበረውን ልጅ አፈጠጡበት። ከመካከላቸውም የተወሰኑ ልጆች ይህ ልጅ ጥፋት ስላጠፋ ወደ መቀጫ ክፍል ይላክ የሚሉና አንዳንዶቹ ደግሞ ተማሪው ተሰቅሎ ይገደል የሚሉ በረከቱ። በዚህም መሃል ድንገት የትምህርት ቤቱ ዋና ርዕሰ መምህር ከላይ በኩል ሽጉጥ በእጁ ይዞ በመምጣት ሁሉም ሰው በአንድ ቦታ ላይ ተሰብስቦ እንዲቆምና መምህራኑንም እንዲለቋቸው በቀጭን ትዕዛዝ አስጠነቀቃቸው። ከዚያም ርዕሰ መምህሩ ለተማሪዎቹ የትምህርት ቤቱን ህጎች በድጋሚ መከተል ከጀመሩና ይቅርታ ጠይቀው በትምህርት ቤቱ ውስጥ እንደዚህ አይነት ቱካታ በድጋሚ ካልፈጠሩ የሊዛን ሞት ሳይቀር ይቅር እንደሚላቸው ይገልጽላቸዋል። የተወሰኑ ተማሪዎችም እንዳይገላቸው በመፍራት ይቅርታ መጠየቅ ሲጀምሩ፣ አንዳንዶቹ ግን ባሉበት ጸንተው ይቆማሉ። ከነሱ መካከል ግን አንዷ ዩሪ ነበረች። የፈሩት ተማሪዎችም ዳይሬክተሩን ይቅርታ መጠየቅ ሲጀምሩ አይሁንም ያሉትን ደግሞ ሊቀጣቸው በመዘጋጀት በአንድ ላይ እንዲቆሙ ያደርጋቸዋል። በመጀመሪያ ይህንን ሁሉ የጀመረችው ዩሪ ስለነበረች ወደፊት እንድትቀርብ ያዛታል። በመቀጠልም ርዕሰ መምህሩ ልክ ስለታማ ሰይፍን እንደመዘዘ ልብሷ በደም እንደተለወሰ ናኖ በድንገት ትላለች። በተጨማሪም 3 የናኖ መንትዮች ይከሰታሉ። አንዷ ምላሷ ተቆርጧል። አንደኛዋ አረንጓዴ ሪቨን በፀጉሯ ላይ አድርጋለች። የመጨረሻዋ ደግሞ አዲሷ ተማሪ ናኖ ነበረች። እዚህ ጋም ናኖ ወደ አስፈሪው ክፍል ለቅጣት በተወሰደችበት አጋጣሚ በሙሉ የእርሷ ሌላኛዋ መንታ ነበረ ወደ ክፍላቸው በምትኩ የምትመጣው። ስለዚህ አስከፊው ቅጣት እሷን ቢጎዳትም እንኳን ሁልጊዜ ናኖ ከክፍሏ አትቀርም ማለት ነው። እነዚህም 4 የናኖ መንትያዎች በሩን በመዝጋት መምህራኖቹ ከአዳራሹ አምልጠው እንዳይሄዱ ያደርጓቸዋል። ከጥቂት ቆይታም በኋላ ቀደም ከፎቁ ላይ ወድቃ የሞተችው የናኖ መንትያ ወደ ርዕሰ መምህሩ ዘንድ ቀርባ ሽጉጡን ወደ ታች አውርድ በማለት አፍጥጣ ትጠይቀዋለች። ነገር ግን ርዕሰ መምህሩ ሊሰማት ባለመፍቀድ ጭራሽ ሽጉጡን አዙሮ በሷ ላይ ደቀነባት። በዚህም ጊዜ አጠቃላይ ተማሪዎች ስልኮቻቸውን አውጥተው ክስተቱን በሶሻል ሚዲያ ላይ በቀጥታ ማስተላለፍ ጀመሩ። ተጠግተውም የገዛ ተማሪዎቹን ረበሸ በሚል ሰበብ ሊገላቸው የሚፈልገው ርዕሰ መምህር በሚል አርዕስት ቪዲዮን በቀጥታ ማሰራጨት ጀመሩ። እሱም በጣም ፈርቶ ሽጉጡን በቀጥታ ወደ ታች ለመጣል ይወስናል። በዚህም ቅስፈት ተማሪዎቹ ሆ ብለው በላዩ ላይ ይሰፍሩበታል። በዚህም ጊዜ ዩሪ ሁኔታውን ተረድታ ለማምለጥ በቀጥታ ከቦታው ወደ ኋላ ማፈግፈግ ትጀምራለች። ነገር ግን ናኖ ድንገት ከኋላዋ ብቅ ብላ ታስቆማታለች። አሁን ላይ ተማሪዎችም ቢሆኑ ስለምንም አይነት ህግ በማሰብ ቅጣትን ስለማይፈሩ በርዕሰ መምህሩ ላይ ቂማቸውን ይወጣሉ። በፊልሙም የመጨረሻ ትዕይንት ላይ ናኖ ዩሪንና የተቀሩትን አስተማሪዎችን በመቅጫ ክፍል ውስጥ አስረዋቸው ሲያሰቃዩአቸውና ተልእኮዋም ስለተጠናቀቀ ከትምህርት ቤቱ ለቃ ስትወጣ እንመለከታለን። የፊልሙ ታሪክ እንደተመቻችሁ ምንም ጥርጥር የለውም። እናንተስ በተማራችሁበት ትምህርት ቤት እንዴት ባለ መልኩ ነበር ጥፋት ስታጠፉ የምትቀጡት? መልሳችሁን እስኪ በኮመንት አሳውቁኝ። ለነበረን ደስ የሚል ቆይታ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ፊልም ተመልሰን እንገናኛለን። እስከዛው ድረስ ታዲያ ሳምንቱ የናንተው ይሁን። ጃጊሶ ፊልሞች